እሺ በመጀመሪያ ስምሽን? ስሜ ሞዴል ክርስቲና ነጋሽ ይባላል። በጣም ደስ የሚል ፕሮግራም ነው። ብዙ አርቲስቶች የምናገኝበት ብዙ እዚህ አርት ላይ የለፉ ሰዎች የምናገኝበት ቦታ ነው። በጣም ነው ደስ ያለኝ። እኔ ለመጀመሪያ ጊዜ ነውና አዋርድ ላይ ስሳተፍ ስጀምር የመጀመሪያ ጊዜ ነው እና በጣም ደስ የሚል ሆኖ አግኝቼዋለሁ። አይ ነው ምንም አይነት አዋርድ ላይ ተሳትፌ አላቅም ከዚህ በፊት የመጀመሪያ ነውና በጣም ወድጄዋለሁ። ደስ ይላል። አዎ በጣም ነው ደስ የሚለው። አዎ ያው የተለየ ነገር እዚህ ጋር የሚለበሱ ልብሶች በጣም ነው ደስ የሚሉት። ያው እኔ እንደመጀመሪያ እንደመሆኑ በጣም ብዙ ነገሮችን አይቻለሁ እና የተለዩ ልብሶችን የለበሱ ሰዎች አሉ። በጣም ነው ደስ የሚለው ያ ነገር። በጣም ብዙ ማግኘት የምፈልግ አርቲስቶች ነበሩ። እነሱንም በአካል አገኘዋቸው። ያ በጣም ነው ደስ የሚለው። አይ ነው በጣም ደስ የሚል ቀን ነው። በጣም ደስ የሚል ነው። አዋርድ ማለት እንግዲህ ሰው የደከመበትን የሚሸለምበት የድካሙን ፍሬ የሚያይበትና ከዛ በኋላ የሚበረታበት ነገር ነውና የደከሙ ሰዎች ጉጉት እኔ ይሄ የመጀመሪያዬ ነው። የመጀመሪያዬ ስሳተፍ ነው። ከዚህ በፊት ያው በላይቭ በተለያዩ ነገሮች እንመለከታለን የነበረውን ነገር ማለት ነው። ይሄ ነው። እንግዲህ የኦሮሞ ሕዝብ ማለት ይሄ ነው ብለ ጠቅሰ ተናግረ ወይ ደግሞ የሆነ ነገር ለክተም ታስቀምጠው አይነት ሕዝብ አይደለም። አይላፍ ሕዝብ ነው ማለትም እጅግ በጣም ሰፊ የሆነ ሕዝብ ነው። ስለዚህ የዚህን ሕዝብ ባህልና ታሪክ አንድ ሰው ሁለት ሰው ወይ 100 ሰው ወይ 1000 ሰው ወይ 1 ሚሊዮን ሰው ሰርቶ እንኳን የማይጨርሰው ታሪክ ነው። እያንዳንዱ ሰው ቢሰራ፣ እያንዳንዱ ሰው ቢተረጉሞ፣ እያንዳንዱ ሰው ቢጽፈው፣ እያንዳንዱ ሰው ቢፈላሰፍበት በቅኔው መልኩ ወይ ደግሞ ሶርጎፍ ሶኮ በሚባለው መልኩ እንደዚሁም ደግሞ በስነ ጽሁፍ፣ በጭውውት፣ በድራማ፣ በግጥም መድብል እንዲሁ በልበ ወለድ በልዩ ሁኔታ ቢሰራ ቢደከምበት አሁን በሙዚቃው ጥሩ አልበም ምናምን በሚባለው ብቻ ነው። በነዛም መልኩ ደግሞ እጅግ ቢሰራበት ጥሩ ሆኖ የሚታይ ይመስለኛል። ከዚህ በላይ እየሰፋ ብዙ ነገር ወደፊት ይዞ የሚመጣውንም ትውልድ ደግሞ በጥበቡ በኩል ያለውን ብዙ ሰው ወደ ጥበቡ ተጠርቶ በዛ ልክ የሚሰራና ለሀገሩም ለትውልዱም ብቻም ሳይሆን ይሄንን የዚህን ህዝብ የታላቁን ህዝብ ታሪክ ለዓለም አጉልቶ አስፍቶ የሚያሳይ ነው የሚሆነው ማለት ነው። ምክንያቱም ራሱ ህዝቡ ካላሳየለት ወይ ደግሞ ከዚህ ማህበረሰብ የሚወጣው ትውልድ ለዓለም ለአፍሪካም ብሎ ለዓለም የማያሳይ ከሆነ ማንም ሊያሳይለት አይችልም ማለት ነው። ስለዚህ ሰው በዛ ልክ በርትቶ መስራት አለበት። ምክንያቱም ያው ሰሰራ ድካም ሊኖር ይችላል፣ ስኬት ባንዴ ላይ መጣ ይችላል። ሰዎች በዛ ልክ መስራት አለባቸው ብዬ አስባለሁ። እጅግ በጣም ነው የማስበው። እንደነገርኩ አዋርዱ ሁለት ነው። አሁን አንደኛ ወደ አዋርድ ነው፣ ሁለተኛ ሃጫሉ ሁንዴሳ ቦንሳ አዋርድ ነው። እንደ ህዝቡ ስፋት እንደ ህዝቡ መሬት ቆዳ ስፋት ምንም አልተሰራም ብለን ማሰብ እንችላለን። ምክንያቱም ሌላ አንግል ስትመለከት ጥቂት ሆኖ ነገር ግን እንደዚህ አይነት አዋርዶች እጅግ በጣም ብዙ ናቸው። የሚታጩበት ዘርፍ እጅግ በጣም ብዙ ነው። የሚዘጋጁበት እጅግ በጣም ብዙ ዘርፍ ነው። ይሄ ሁሉ ዘርፍ ለጥቂቱ ነው እና የሰፊውን ህዝብ ደግሞ የታላቁን ህዝብ ደግሞ ታሪክ ያለው ያልተበረዘ ያልተነካካ ምድሩም መሬቱም የታሪኩም ሁሉ ነገሩ ያልተነካካ ህዝብ በጣም ብዙ መስራት ያለበት በጣም ብዙ መቀየር ያለበት በጣም ከዚህ በላይ 1 2 3 ብቻም ሳይሆን እስከ 10 አዋርዶች ቢዘጋጁ በጣም ፐርሰናል ፖቴንሻቸውን ያላቸውን ኢፈርት አውጥቶ ማሳየት የሚችሉበት ሁኔታ ስላለ እሱን ቢያደርጉ መልካም ነው ብዬ አስባለሁ። አመሰግናለሁ።